Selassie, Emperor of Ethiopia, arrives in Washington, where he's reading the code of my declaration and will የቀዳማዊ ኃይለ ሥላሴ አሟሟትና የደርግ አብዮት። ግርማዊ ቀዳማዊ ኃይለ ሥላሴ እንደ ኢሮፒያን አቆጣጠር ከ1984 እስከ 1967 ዓ.ም በዓለም መድረክ ላይ ከታዩ ጥቂት ጥቁር መሪዎች መካከል በግርማ ሞገሳቸውና በዲፕሎማሲ ጥበባቸው ወደር የማይገኝላቸው የኢትዮጵያ ንጉሠ ነገሥት ነበሩ። የይሁዳ አንበሳና የንጉሱ ነገሥታት በሚል ማዕረጋቸው የሚታወቁት እኚህ መሪ ኢትዮጵያ ወደ ዘመናዊ ስልጣኔ ለማሻገር ትምህርት ቤቶችን በመክፈት ሕገ መንግስትን በማውጣትና ሀገሪቱ የተባበሩት መንግስታት ድርጅትን መስራች እንድትሆን በማድረግ ረገድ ግንባር ቀደም ሚና ተጫውተዋል። በፋሺስት ጣሊያን ወረራ ወቅትም በሊግ ኦፍ ኔሽን መድረክ ላይ ያደረጉት ንግግር ዓለም ጭቆና ድምጽ የሆነና የተከበሩ መሪ እንዲሆኑ ያስቻላቸው፣ ነገር ግን ለሶስት አስርት ዓመታት ያህል ኢትዮጵያን ሉዓላዊነት የዲፕሎማሲ ጥበብም ተምሳሌት የነበሩት ንጉሠ ነገሥቱ በመጨረሻም በገዛ ቤተ መንግስታቸውና በታመኑ ወታደሮቻቸው እጅ ይወድቃሉ ብሎ የገመተም አልነበረም። ከዓለማችን መሪዎች ጋር ከሚደረጉ ከፍተኛ ደረጃ ዲፕሎማሲ አንስቶ እስከ አሰቃቂው የቤተ መንግስት ግድያና የ3000 ዓመታቱን የዘውድ ስርዓትን ፍጻሜ የዘለቀው ይህን ታሪክ ምዕራፍ የአንድ ታላቅ መሪ መውጣትና የአንዲት ሀገር አቅጣጫን ለዘላለም የቀየረውን አብዮት እንደዚህ ይዘንላችሁ ቀርበናል። አብራችሁን ቆዩ። ኢትዮጵያ በ1950ዎቹና በ60ዎቹ ዓመተ ምህረት በተለይ ከአሜሪካ በሚገኝ የውጭ እርዳታና ድጋፍ ላይ በእጅጉ የሀገሪቱን እድገትን ለማረጋገጥና ሉዓላዊነቷን ከአንድ ውጭ ኃይል ተጽዕኖ ለመጠበቅ ሲሉ የኢትዮጵያ መሪ የሆኑት አፄ ኃይለ ሥላሴ ወደ ሶቪየት ህብረት ጉልህ የሆነ የመንግስት ጉብኝትንም አደረጉ። በ1951 ሞስኮ ሲደርሱ ለኢትዮጵያ ከ100 ሚሊዮን ዶላር በላይ የልማት እርዳታ ለመስጠት ቃል በገቡት የሶቪየቱ ጠቅላይ ሚኒስትር ኒኪታ ክሩሽቼቭ ሞቅ ያለ አቀባበል ተደረገላቸው። ከጥቂት ጊዜም በኋላ ቀዳማዊ ኃይለ ሥላሴ ወደ ቻይና በመጓዝ ተጨማሪ ድጋፍን ለማግኘት ከጠቅላይ ሚኒስትር ዢ ኤንል ጋር ተወያዩ። እኚህ ጥምረቶች የሶቪየት ተጽዕኖን በአፍሪካ መስፋፋት የሳሰባት አሜሪካን በመጠቀም ተጨማሪ እርዳታ ለማግኘት አስችሏቸዋልም። ሁልጊዜም የተዋጣላቸው ዲፕሎማሲ የነበሩት አፄ ኃይለ ሥላሴ ኢትዮጵያ ከፍተኛ የምዕራባውያን ድጋፍ የሚገባት ቁልፍ የአፍሪካ ሀገር አድርገው በማቅረብ ሌሎች ጥምረቶችንም በሚስጥር ሲያስኬዱ ቆይተዋል። ተጽዕኗቸው ከፖለቲካና ከዲፕሎማሲ ባለፈም እየተስፋፋ መጥቶም ነበረ። እንደ ኢትዮጵያን አቆጣጠር በ1958 ታሪካዊ በሆነው የጃማይካ ጉዟቸው የራስ ተፈሪ ማህበረሰብ እርሳቸውን በዮሐንስ ራእይ እንደተነገረው የነገስታት ንጉስ መለኮታዊ አካል አድርገው አክብሯቸዋል። ነገር ግን ዓለም አቀፋዊ ስኬት ቢኖራቸውም በዲፕሎማሲ ጉዟቸው ምክንያት ከኢትዮጵያ መራቃቸው ከሀገር ውስጥ የነበራቸውን ስልጣን ማዳከምም ጀመረ። ቁልፍ የሆኑ የውስጥ ጉዳዮችን በተለይም በኤርትራ ያለው ውጥረት ሳይፈተም ቆይቷል። እንደ አውሮፓውያን አቆጣጠር በ1962 አፄ ኃይለ ሥላሴ የኢትዮጵያ ኤርትራ ፌዴሬሽንን በማፍረስ ኤርትራን የኢትዮጵያ 14ኛ ክፍለ ሀገር አድርገው የመቀላቀል አወዛጋቢ ውሳኔንም አስተላልፏል። ይሁን እንጂ ብዙ ኤርትራውያንን የራስ ገዝ መብታቸው እንደተጣሰ ስለተቆጠረ ከፍተኛ ተቃውሞም አስከትሎም ነበረ። በዚህ ምክንያት በኢትዮጵያ አገዛዝ ላይ በርካታ የሽምቅ ተዋጊ እንቅስቃሴዎችም ተፈጠሩ። ከነዚህ መካከል ዋነኛው የነፃ አረብ ኢስላማዊ መንግስት ለመመስረት ያለመ ኢስላሚክ ተኮር የኤርትራ ነፃነት ግንባር ወይንም ኢኤልኤፍ ነበረ። ብዙም ሳይቆይ እነዚህ የነፃነት አብዮቶች ንቅናቄዎች ትግላቸው በኢትዮጵያ ባለስልጣናት ላይ ብቻም ሳይሆን እርስ በርሳቸው በማድረግ ሀገሪቱን ወደ ግልጽ እርስ በርስ ጦርነትም ከቷት ነበረ። በ1960ዎቹም በሙሉ የኢትዮጵያ ጠቅላይ ሚኒስትር የነበሩት ጸሐፊ ትእዛዝ አክሊሉ ሀብተወልድ ንጉሠ ነገሥቱ ኤርትራን በወታደራዊ አገዛዝ ስር የሚያደርግ አዋጅ እንዲወጡ ወተወቱ። ነገር ግን የኤርትራ እንደራሴ የነበሩት ልዑል ራስ አስራት ካሳ ሁኔታውን ከማንም በላይ ጠንቅቄ ያውቃለሁ በሚል እንዲህ አይነት እርምጃን አጥብቀው ተቃወሙ። አስመራ ላይ ስልጣንን ሲይዙ ራስ አስራት በቸልተኝነት የማገልገል ፖሊሲን ተከተሉ። ለዚህም የንጉሠ ነገሥቱ ድጋፍም ነበራቸው። ዓላማቸው የሽምቅ ተዋጊዎችን በዲፕሎማሲያዊ መንገድ ማገልገልና ግጭትን ማስወገድም ነበረ።
ሆኖም በኤርትራ ያለው ጥቃት እየተባባሰ ሲሄድ ቀደም ሲል ራስ አስራት ደግፎ የነበሩት ንጉሠ ነገሥቱ የጠቅላይ ሚኒስትራቸውን ምክር ለመቀበል ወስነው በኤርትራ የነበረውን ወታደራዊ አዛዥ ጀነራል ተሾመ እግቱን በተቃዋሚዎች ላይ ጥቃትን እንዲሰነዝርም ፈቀዱ። ራስ አስራትም ተገለሉ በሚል ስሜት ተቋማቸውን ለመግለጽ ወደ ለንደን አቀኑ። ይህም በኤርትራ ጉዳይ ላይ የነበራቸውን ስልጣን በተግባር እንዲለቁም አደረገ። እርሳቸው በሌሉበት ወቅት ጀነራል ተሾመ እንደ አውሮፓውያኑ አቆጣጠር ህዳር 21 ቀን 1970 በተቃዋሚ ኃይሎች ላይ አድብቶ በተሰነዘረ ጥቃት ተገደሉ። ይህ ሁኔታም ወሳኝ ነበረ። ለዚህ ምላሽ አጼ ኃይለ ሥላሴ በኤርትራ አስቸኳይ ጊዜ አዋጅን በማወጅ ጀነራል ደበበ ኃይለ ማርያምን ወታደራዊ አስተዳደር አድርገው የኢትዮጵያ ጦር ሰፊ ማጥቃትንም ጀመረ። ይህም ኤርትራ በ1985 ወይንም እንደ አውሮፓውያኑ አቆጣጠር በ1993 ነፃነቷን እስካገኘችበት ጊዜ ድረስ የቀጠለውን ጨካኝ የእርስ በርስ ጦርነትንም የቀሰቀሰ ክስተት ሆኖ አልፏል። ኢትዮጵያ መሪዎች መካከል የነበረው የውስጥ አለመግባባትና በኤርትራ እየተባባሰ የመጣው ግጭት በአጼ ኃይለ ሥላሴ አስተዳደር ውስጥ የነበሩትንም ስንጥቆችን አጋልጧል። ንጉሠ ነገሥቱ በ1963 ወይንም እንደ አውሮፓውያን አቆጣጠሩ በ1971 ራስ አስራትን ጠርተው ከንጉሱ ነገሥቱ ቀጥሎ ሁለተኛ የስልጣን ደረጃ ያለው የዘውድ ምክር ቤት ፕሬዝዳንትም አድርገውም ሾመዋቸዋል። በ1960ዎቹም ሪቻርድ ኒክሰን በአሜሪካ ፕሬዝዳንታዊ ምርጫ ያሸነፉበትን ያልተጠበቀ ውጤትን በኢትዮጵያ ላይ ከፍተኛ ተጽዕኖ የሚያሳድር የአሜሪካ የውጭ ፖሊሲም ለውጥን አመጣ። ይህም ከዋሽንግተን ጋር የነበረው ልዩ ግንኙነት ቀስ በቀስ ማሽቆልቆል መጀመሩን ያመለከተ፣ ለብዙ አስርተ ዓመታትም በሁለቱ ሀገሮች መካከል ያለውን ትብብር በአስመራ ኤርትራ ውስጥ በሚገኘው ቃኘው ጣቢያ ላይ በተላለፈው ግዙፍ የአሜሪካ የስለላና የመገናኛ ማዕከል የጸናም ነበረ። ይህ 14ኛ ካሬ ኪሎ ሜትር የሚሸፍነው ሰፊ ተቋም ከወታደራዊ ካምፕ በላይም ነበረ። ዋነኛ ዓላማው በቀይ ባህር አካባቢ ያሉ ግንኙነቶችን መከታተልም ሲሆን ይህም በቀዝቃዛው ጦርነት ወቅት ወሳኝ ሀብትም ተደርጎ ተወስዷል። ዋሽንግተን ለተቋሙ የምትከፍለው ኪራይ ለአሜሪካ ለኢትዮጵያ ለምትሰጠው ወታደራዊ እርዳታ አንድ መሰረት ሆኖም አገልግሎም ነበረ። ይሁን እንጂ በ1970ዎቹ መጀመሪያ ላይ ሳተላይት ቴክኖሎጂ እድገት የጣቢያውን ስትራቴጂ ጠቀሜታንም ቀንሶታል። በዚህ ምክንያት አሜሪካ የገባችውን ቃል መቀነስ የጀመረችም ሲሆን ይህ ለውጥ በአጼ ኃይለ ሥላሴ ላይ ከባድ ዱብዳም ሆኖባቸው አልፏል። ንጉሠ ነገሥቱ በኤርትራ ያለውን የደህንነት ፈተና ከመጋፈጥ ባለፈ በሶቪየት ህብረት የሚደገፉ የሶማሊያው መሪ ዛድ ባሬ የኢትዮጵያ ግዛቶችን ለመጠቅለል በሚያደርገው ግፊት በኦጋዴን ክልል እየተባባሰ የመጣውን ውጥረትም ይጋፈጡ ጀምረዋል። በዚህ ምክንያት በ1961 እና በ1965 ዓመተ ምህረት መካከል አጼ ኃይለ ሥላሴ ወደ ዋሽንግተን 3 ጊዜ በመጓዝ ወታደራዊ እርዳታ እንዲጨመርላቸው ፕሬዝዳንት ኒክሰንን በግልም ተማጽኖ ነበረ። ነገር ግን የአካል ለአካል ውይይቶች እንኳን የፈለጉትን ዓላማ ማሳካት ሳይችሉም ቀርተዋል። እንደ አውሮፓውያን አቆጣጠርም በ1971 አሜሪካ ለኢትዮጵያ የምትሰጠውን ዓመታዊ ወታደራዊ እርዳታን ከ12 ሚሊዮን ዶላር ወደ 10.8 ሚሊዮን ዶላርም ዝቅ ማድረግ ጀመረች። የመጨረሻ መርዶ የመጣውም በነሐሴ 1965 የአሜሪካው የቃኘው ጣቢያ በ1967 የመጨረሻ ስራውን እንደሚያቆም ባወጀም ጊዜ ነው። ዋሽንግተን ቀጠናዊ ዋና መስሪያ ቤቷን ከአዲስ አበባ ወደ ናይሮቢ ማዞሯ የጀመረችም ሲሆን አሜሪካውያኑም ኩባንያዎችን ከኢትዮጵያ ይልቅ በኬንያ ኢንቨስት እንዲያደርጉ ማበረታታን ጀምረዋል። ዓለም አቀፍ ድጋፍ ለማግኘት የቆረጡት አጼ ኃይለ ሥላሴም በድጋሚ ወደ ሶቪየት ህብረት ዞሩ። በ1966 ክሬምሊን የዛድ ባሬ አገዛዝን በሶማሊያ ማስታጠቁን እንዲያቆም ለማሳመን ወደ ሞስኮ የመንግስት ጉብኝት ሆኖም በሞስኮ የተደረገላቸው አቀባበል ቀዝቃዛ ሆኖም ነበረ። ሶቪየቶቹ ከሶማሊያ ጋር ያላቸውን ግንኙነት አደጋ ላይ ላለመጣል ስለፈለጉ እርሳቸውን ለማናገር ጊዜ ዘገዩ። በመጨረሻም አጼ ኃይለ ሥላሴ የፓርቲውን ጸሐፊ ሊያድ ብሬዥን ሲያገኙ ልመናቸውን በትህትና
ችላ ተባለ። የውጭ ግንኙነቱም እየፈራረሰ ባለበት ወቅትም ኢትዮጵያ ከጊዜ ወደ ጊዜ እየጨመረ የመጣውን የውስጥ አለመረጋጋት ገጠማት። በ1964 80ኛ ዓመት ልደታቸውን ያከበሩት አፄ ኃይለ ሥላሴ ለተተኪነት ጉዳይ ምንም አይነት ጥረትም አላደረጉም ነበረ። ተፈጥሯዊ ወራሽ ተደርጎ ይታዩ የነበሩት አልጋ ወራሽ አስፋ ወሰን የአባታቸውን ሙሉ ድጋፍ አጥተውም ነበረ። በ1965 ዓመተ ምህረት መጀመሪያ ላይ አልጋ ወራሹ በስትሮክ በድንገተኛ ደም መርጋት መታመማቸው ሁኔታውን ይበልጥም አሳሳቢ አድርገው፣ ለዚህ ምላሽ ንጉሠ ነገሥቱ ራስ አስራትን የአልጋ ወራሽነቱን ወስደው በመሾም ለሕክምና ወደ አውሮፓ ላኳቸው። በመጨረሻም ንጉሠ ነገሥቱ ዘግይተውም ቢሆን ተተኪ ለመሰየም ሞከሩ። በ1966 ፋሲካ በዓል ላይ አልጋ ወራሹን ልጅ የ20 ዓመት ልዑሉን ዘረ ያዕቆብን ተተኪ ወራሽ አድርገውም አወጁ። ለኢትዮጵያ ፖለቲካና ኢኮኖሚ ጥረት ላይም ተጨማሪ መሆኑም አልቀረም። በ1964 ዓ.ም በትግራይና በወሎ ሰሜናዊ ክፍል ላይ ሀገራት ላይ አስከፊ የሆነ ራብም ተከሰተ። በመቶ ሺዎች የሚቆጠሩ የተራቡ ስደተኞችን እርዳታ ፍለጋ ወደ ዋና ከተማ ሲጎርፉ ቀውሱ ወደ ሰብአዊ አደጋም ተቀየረ። ዓለም አቀፍ የእርዳታ ድርጅቶች በድርቅ በተመቱ አካባቢዎች ላይም በዝምታ መርዳት ቢጀምሩም የኢትዮጵያ መንግስት እርምጃ ሊወስድ የዘገየም ይመስል ነበረ። አፄ ኃይለ ሥላሴ ከቀውሱ መራቃቸው አገዛዙ ህዝብ ከሚጋፈጠው እውነታ ጋር ምን ያህል እንደተራራቀም የሚያሳይ ሆኖ ነበረ። በዚህ ምክንያት በወሎ ብቻ በ1964 ዓ.ም እና በ1965 ዓ.ም መካከል ከ40 ሺህ እስከ 80 ሺህ የሚደርሱ ሰዎችም በረሃብ ሞተዋል። እንደ አስደንጋጭ መረጃም በንጉሠ ነገሥቱ አመራር ላይ የነበረው የህዝብ እምነትም ይበልጥ ሸረሸረው። በ1965 የረሃብ ወቅትም ኢትዮጵያ በ1959 ወዲህ ከፍተኛውን የ200 ሺህ ቶን ያህል እህል ወደ ውጭም ልካ ነበረ። ይህ በብዙ ኢትዮጵያን ዘንድ መልካምም ሆኖ አልተቆጠረም። ምክንያቱም የአፄ ኃይለ ሥላሴ አገዛዝ ከህዝብ ህልውና ይልቅ ለውጭ ገንዘብና ለኢኮኖሚ ጥቅማጥቅም ቅድሚያ የሚሰጥ መሆኑም ተረድተው ነበርና ንጉሠ ነገሥቱን በመጨረሻ የደረሰውን ጥፋት በአካል ለማየት በረሃብ ወደ ተጠቁ ክፍለ ሀገራት ሲሄዱ ቀድሞውንም በጣም ዘግይተው ነበረ። ጉዳቱም ቀድሞ ደርሶ ነበርና በ1966 ዓ.ም የኢትዮጵያ ንጉሠ ነገሥት ስርዓት በሙሉ እንዲፈርስና ሀገሪቱ ወደማይታወቅ ወደፊት እጣ ፈንታ የከተቱ ተከታታይ ክስተቶችንም ማስተናገዷን ጀምራለች። የዚህ የመፈራረስ እምብርት በይፋ ጊዜያዊ ወታደራዊ አስተዳደር ደርግ ተብሎ የሚጠራ ጥላ አዘል ወታደራዊ ቡድንም ነበረ። መጀመሪያ ላይ ግልጽ የሆነ ፖለቲካዊ አጀንዳ እንደሌለው ሚስጥራዊው የኃይል እንቅስቃሴ የነበረው ደርግ በፍጥነት የኢትዮጵያን እያደገ የመጣውን ቅሬታ ተምሳሌትም ሆነ እንደ ማንኛውም አብዮት የኢትዮጵያውያንም አመጽ እንዲቀጥል ጭላንጭል ያስፈልገው ነበርናም ነው። በዚህ ሁኔታ በጥር 1966 ዓ.ም በኬንያ ድንበር አቅራቢያ በነጌሌ ቦረና በውሃ ፓምፕ ብልሽት ምክንያት የተፈጠረ ችግር መንስኤም ሆነ እነዚህ ስፍራው የነበሩት አራተኛው ክፍለ ጦር መኮንኖች የተጠሙ ወታደሮቻቸውን ለከፍተኛ መኮንኖች ብቻ የተከለለውን የውሃ ጉድጓድ እንዳይጠጡ ከለከሏቸው። በዚህም ምክንያት ወታደሮቹ አመጹ። አዛዣቸውን በቁጥጥር ስር አዋሉና የተሻለ ክፍያ በመጠየቅ በሬዲዮ መግለጫንም ሰጡ። የተናጠል አመጽ ይመስል የነበረው ይህ ክስተት በንጉሠ ነገሥት ስርዓት ውስጥ ያሉትን ጥልቅ ስንጥቆችንም አጋልጦ ተቀመጠ። በዋና ከተማዋ ኢኮኖሚ ጫናው የመጨረሻ ደረጃ ላይም ደርሶም ነበረ። ቀጣዩ ድርቅ ከሌላ ዓለም አቀፍ የነዳጅ ቀውስ ጋር ተደምሮ የመሰረታዊ የምግብ ቁሳቁሶች የነዳጅና የገቢ ዕቃዎች ዋጋ እንዲጨምርም አድርጎታል። በዚህ ምክንያት የታክሲ አሽከርካሪዎች በመጀመሪያ ወደ አደባባይ የወጡ ሲሆን ተጨማሪ ተማሪዎችና መምህራንም ተከትለዋቸዋል። ሁኔታውን ይበልጥ ያባባሰውም የካቲት 18 ቀን በኤርትራ የሁለተኛ ክፍለ ጦር ወታደሮችና መኮንኖች በማመጽ የክልሉን ዋና ከተማ አስመራን ተቆጣጠሩ። አመጹ እየተባባሰ በመምጣቱም የንጉሠ ነገሥቱ አስተዳደር ማሻሻያዎችን ለማድረግም ተጣደፈ።
የነዳጅ ዋጋ በከፊል የቀነሰው፣ የወታደሮች ደሞዝን በ20 በመቶ ጨመረ፣ አወዛጋቢው የትምህርት ማሻሻያ እንዲቆም ተደረገ። ነገር ግን እነዚህ እርምጃዎችም እየጨመረ የመጣውን ቁጣ ማረጋጋት ሳይችሉም ቀሩ። የካቲት 20 ቀን አፄ ኃይለ ሥላሴ ቀውሱን ለመፍታት የዘውድ ምክር ቤቱን እና ሚኒስትሮች ምክር ቤትን የጋራ ስብሰባም ጠሩ። ነገር ግን ስብሰባው የኢትዮጵያ ትልቁና ቁንጮ አራተኛ ክፍለ ጦሩን በአመጽ መቀስቀሱን የሚገልጽ ዜና አቋረጠው። ቀውሱን መቆጣጠር ያቃታቸው ጠቅላይ ሚኒስትር አክሊሉ ሀብተወልድ ከካቢኔያቸው ጋር ስልጣን ለቀቁ። መረጋጋትን ለመመለስ ንጉሠ ነገሥቱ የቅርብ ታማኝ አማቻቸው የሆኑትን ጄኔራል አብይ አበበን አዲስ ጠቅላይ ሚኒስትር አድርገውም ሾሙ። ይሁን እንጂ ወታደሩ ይህን ውሳኔ ውድቅ በማድረጉ አፄ ኃይለ ሥላሴ ልዑል እንዳልካቸው መኮንንን ልምድ ያላቸው ዲፕሎማሲና የቀድሞ የተባበሩት መንግስታት ኢትዮጵያ መልእክተኛ የሆኑትን የመንግስት መሪ አድርገው እንዲሰየሙ ተገደዱ። አዲሱ ጠቅላይ ሚኒስትር ሰፊ የመሬት ይዞታ ማሻሻያዎችን ያወጁ ሲሆን የሌሊት ሰዓት እላፊን በማወጅ ሰልፍና የሥራ ማቆም አድማዎችን፣ ነገር ግን እነዚህ ጥረቶችን ተበሉ። በ1966 መጋቢት ላይ መጨረሻ ላይ ወታደራዊ መፈንቅለ መንግስቱ ወሬ በአዲስ አበባ ተናፈሰ። እርሳቸው የጦር ኃይሎች አባላት ብለው የሚጠሩት ቡድኖች ያዘጋጁትን በራሪ ወረቀትን በመላው ከተማ ሲበተን ወሬው እውነተኛነቱን አገኘ። የቀድሞ ጠቅላይ ሚኒስትር አክሊሉ ሀብተወልድና ካቢኔያቸው እንዲታሰሩ የሚጠይቅ በራሪ ወረቀቱ ጥያቄዎቹ በአስቸኳይ ምላሽ ካላገኘ ወታደሩ እርምጃ ይወስዳል የሚል አስፈሪ ማስጠንቀቂያም አዘል ነበረ። በመቀጠልም ልዩ ወታደራዊ ምክር ቤቱ ከአፄ ኃይለ ሥላሴ ጋር በመገናኘት እስሩ እንዲፈጸም ግፊት ቢያደርጉም ንጉሠ ነገሥቱ በሁለቱ አጋጣሚዎች ጥያቄያቸውን አልተቀበሉትም ነበረ። ሆኖም ወታደሩ ወደ ኋላ አልልም እርምጃ ለመውሰድ በመቁረጡ ወደ ኢዮቤልዩ ቤተ መንግስት በመግባት አቶ አክሊሉን በንጉሱ ነገሥት ፊት አሰሯቸው። በጥቂት ቀናት ውስጥም የአቶ አክሊሉ መንግስት አጠቃላይ ካቢኔና በመቶዎች የሚቆጠሩ የኢትዮጵያ ከፍተኛ ፖለቲካ ሰዎችም በቁጥጥር ስር ዋሉ። እነዚህ እስራቶች በንጉሠ ነገሥቱ ስም እየተከናወኑ እንደሆነም በይፋ ተነገረ። ነገር ግን አፄ ኃይለ ሥላሴ የቀድሞ ሚኒስትሮቻቸው አልተከላከሉም ወይንም እስሩን አልተቃወሙም ነበረ። ዝምታው ጎልቶ ይታይባቸው ነበር በሰዓቱ ላይ። ከዚህ በመቀጠልም የክብር ዘበኛ አዛዥ ሌተናል ጀነራል አበበ ገመዳን እየተቀጣጠለ ያለውን አመጽ ለመጋፈጥ ተነሱ። ሚያዝያ ወር በአንድ ምሽት ወደ 9 ሰዓት አካባቢ ጀነራል አበበ ስጋታቸውን ለመግለጽ ወደ ራስ አስራት ቤትም ሄዱ። ከዛ በፊት በነበረው ምሽትም እየተበላሸ ያለውን ሁኔታ ለማስረዳት አፄ ኃይለ ሥላሴን ማነጋገራቸውም ተገልጾ ነበረ። አበበ አመጹን የሚያቀናጁት መኮንኖችን ማግኘቱንና በአገሪቱ ላይ ተጨማሪ ጥፋት ሳያደርሱ እንዲታሰሩ ፍቃድ እንዲሰጣቸው ንጉሠ ነገሥቱን ጠይቀውም ነበረ። ነገር ግን አፄ ኃይለ ሥላሴ ሁሉም ነገር በቁጥጥር ስር ነው በማለት ፍቃድም ከለከሉ። ጀነራል አበበ ተስፋ በመቁረጥም ራስ አስራት ንጉሠ ነገሥቱን ቁርጥ ያለ እርምጃ እንዲወስዱ እንዲያሳምኗቸው ተማጸኑ። ይሁን እንጂ አፄ ኃይለ ሥላሴ ምንም አይነት አስቸኳይ እርምጃ አያስፈልግም በማለት ጥያቄያቸውን በድጋሚም ውድቅ አደረጉት። በሰኔ 1966 መጨረሻ ላይም ከተለያዩ የጦር ክፍሎች የተውጣጡ አባላት የያዘው ደርግ በይፋ ታየ። ሁሉም በንጉሠ ነገሥቱ አገዛዝ ተስፋ የቆረጡና ስር ነቀል ለውጥ የሚፈልጉም ነበሩ። ሰኔ 24 ቀን የዘውድ ምክር ቤት ፕሬዝዳንት ራስ አስራት ካሳን በማሰር ድፍረት የተሞላበት እርምጃን ወሰዱ። በዚያ ወር መጨረሻ ላይ ጠቅላይ ሚኒስትር ልዑል እንዳልካቸው መኮንንን ከስልጣን ተባረሩና በዙም ሳይቆዩ በቀጣይ ሳምንታቱ የዘውድ ምክር ቤት አባላት፣ ከፍተኛ የቤተ መንግስት ባለስልጣናትና የቤተ መንግስት ጥበቃ አባላት በጅምላ ታሰሩ። ይህም አፄ ኃይለ ሥላሴ ይበልጥ እንዲያገልሉ አደረጋቸው። በነሐሴ ወር አጋማሽ ላይም ደርግ ከእንግዲህ በጥላ ስር መደበቁን አቁመው በአዲስ አበባ ታንኮች፣ የጭነት መኪናዎችና ኢትዮጵያ ትቅደም የሚል መፈክር ያዘሉ ወታደሮችን የታሳፈሩበት ታላቅ ወታደራዊ ሰልፍ እስከዚያው ድረስ ተንቀጥቅጦ የነበረውን በንጉሠ ነገሥቱ ላይ የሚሰነዘረውን የህዝብ ትችትን አሁን መንግስት ፕሮፓጋንዳ ዋነኛ ጭብጥ ሆነ። የአፄ ኃይለ ሥላሴ ስም በየቀኑ በጋዜጦች ላይ የሙስናና የመጥፎ አስተዳደር ተምሳሌት ተደርጎ ይጠቀስም ጀመረ።
ማዕረጋቸውና ክብራቸውም ስልታዊ በሆነ መንገድ እንዲቀንስ ተደረገ። ከእንግዲህ ንጉሠ ነገሥቱ ተብለው ሳይሆን ንጉሥ ብቻ ተብለው ይጠሩ ጀመረ። መኖሪያቸው የነበረው የኢዮቤ ልዩቤ ቤተ መንግስት ተወርሶ ብሔራዊ ቤተ መንግስት ተብሎም ተሰየመ። የንጉሠ ነገሥቱ ስልጣንም ምሰሶ የነበረችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንኳን ድጋፏን አነሳች። በመጨረሻም መስከረም 2 ቀን በ1967 ዓ.ም የደርግ አባላት ወደ ብሔራዊ ቤተ መንግስት በመግባት አጼ ኃይለ ሥላሴን ወደ ቤተ መጻሕፍት አስጠሯቸው። ከዚያም ከስልጣን መውረዳቸውን የሚገልጽ አዋጅ ሲነበብ በጽናት ቆመው አዳመጡም። በዚህ መሰረት ግርማዊ ቀዳማዊ ኃይለ ሥላሴ ከስልጣናቸው እንዲነሱና በጊዜያዊ ወታደራዊ መንግስት እንዲተኩ ተደረገ። ንጉሠ ነገሥቱ በጎን በር በኩል ከቤተ መንግስት ወጥተው ብዙ የቀድሞ ሚኒስትሮቻቸው ወዳጆቻቸው ወደ ታሰሩበት ወደ 4ኛ ክፍለ ጦር ዋና መስሪያ ቤትም ተወሰዱ። በዚያም ዕለት ደርግ ፓርላማውን በትኖ ህገ መንግስቱን አገደ። ለሕክምና በውጭ ሀገር የነበሩትን አልጋ ወራሽ አስፋ ወሰንን ተሿሚ ንጉሥ ተብለው ቢሰየሙም ሚናቸው ለይስሙላ እንዲሆንም ተደረገ። ደርግ ግልጽ እንዳደረገው ከእንግዲህ ኢትዮጵያ ንጉሠ ነገሥት አይኖራትም። ለረጅም ጊዜም በሚስጥር ሲንቀሳቀስ የነበረው ደርግ አሁን ህዝብ ፊትም ተገኘ። የበረሃው አንበሳ የሚል ቅጽል ስም ያላቸው የተባበሩት ወታደራዊ መኮንናት ሌተናል ጀነራላት አማን አምዶም ነበሩ። የደርግ ሊቀመንበር እንደመሆናቸውም ጀነራል አማን የሀገሪቱን በሰላማዊ መንገድ ሊመሩ የሚችሉ በመጠነኛ አመለካከታቸው የሚታወቁ ሰው ተደርጎም ይታዩ ነበረ። ሆኖም ግን በደርግ ውስጥ ያለው ክፍፍል ከጊዜ ወደ ጊዜ እየጨመረም መምጣቱ ይታወቃል። የጀነራል አማን የእርቅና የድርድር ራዕይ በተለይም በኤርትራ ጉዳይ በወታደራዊ ተዋረድ ውስጥ ከፍ ካለው ከወጣቱና ከአክራሪው ኮሎኔል መንግስቱ ኃይለማርያም ፍላጎት ጋር ተጋጨ። የደርግ የመጀመሪያ የመንግስት መሪ ሆነው ይንቀሳቀሱ የነበሩት መንግስቱ ጠንካራ እርምጃን በመደገፍ የቀድሞውን አገዛዝ ፍርፋሪ ለማጥፋት ይጥሩም ነበረ። ብዙም ሳይቆይ በአማንና በመንግስቱ መካከል ያለው ውጥረት ከፍተኛ ደረጃ ላይም ደረሰ። ህዳር 8 ቀን መንግስቱ ለአማን 2 ጥያቄዎችን አቀረቡ። በኤርትራ ለሚካሄደው ኃይለኛ ወታደራዊ ዘመቻ ተጨማሪ ወታደሮችን ለማሰማራትና ያለ ፍርድ የታሰሩ ባለስልጣናትን ለመረሸን። በትውልድ ኤርትራ የነበሩት አማን ሁለቱም እርምጃዎችን አጥብቀውም ተቃወሙ። ለኤርትራ ግጭት በድርድር መፍትሄ እንዲፈለግ ይሟገቱ የነበረም ሲሆን የእስረኞቹ ያለ ፍርድ መገደልም አልተቀበሉትም ነበረ። ከዚህ በኋላ አብዛኛው የደርግ አባላት ድጋፍ ያገኙት መንግስቱ አማንን በቁም እስር ላይ ለማዋል ወሰኑ። ነገር ግን አማን የትግል እጅ የሚሰጡ ሰው አልነበሩም። ከጥቂት ታማኝ ወታደሮች ጋር በመሆን በመኖሪያ ቤታቸው ምሽግን በመስራት ትግልንም ለማድረግ ተዘጋጁ። በመንግስቱ ታንኮች ቤታቸው ከበቡት። በድምጽ ማጉያ እጃቸው እንዲሰጡ ወታደሮች ቢጠይቋቸውም ከቤት ውስጥ የተተኮሰው ጥይት እንቢታቸውን አብሳሪ ሆነች። እንደ አለመታደል ሆኖ በተደረገው ተኩስ ልውውጥ ጀነራል አማን ከጥቂት ተከታዮቻቸው ጋር ተገደሉ። ይህ በእንዲህ እንዳለም በሚኒሊክ ቤተ መንግስት ውስጥ የመንግስቱ የሞት ዝርዝር ውስጥ ያሉ ስሞች ለደርግ አባላት ተነበቡ። በዚህ ምሽት እነማን እንደሚረሸኑ ለመወሰን በአስፈሪ ሁኔታ እጃቸውን በማውጣት ድምጽ ሰጡ። የመጀመሪያ ላይ ለጀነራል አማን ፍቃድ የቀረበችው የእስረኞች ዝርዝር 6 ሰዎች ብቻ የያዘች ነበረ። ሁለቱ የቀድሞ ጠቅላይ ሚኒስትሮች አክሊሉ ሀብተወልድና ሉል እንዳልካቸው መኮንን፣ የዘውድ ምክር ቤት ፕሬዝዳንት ራስ አስራት ካሳ፣ የንጉሠ ነገሥቱ የልጅ ልጅና የባህር ኃይል አዛዥ ልዑል እስክንድር ደስታ፣ የቀድሞ የመከላከያ ሚኒስቴር ጀነራል አብይ አበበና የሸዋ ጠቅላይ ግዛት አስተዳዳሪ የነበሩት ራስ መስፍን ስለሺ። ነገር ግን የድምፅ አሰጣጡ ሲጠናቀቅ የሟቾቹ ዝርዝር ወደ 60 ደረሰ። ህዳር 14 ቀን 1967 ዓመተ ምህረት ምሽት ላይ እስረኞቹ በአዲስ አበባ ወደሚገኘው አቃቂ ወህኒ ቤት ተወሰዱ። በጨለማ ሽፋን ወደ እስር ቤቱ ግቢ ተወስደው በሁለት ሆነው እጃቸው ጀርባቸው ከግድግዳ ጋር እንዲያደርጉ ተደገደዱ። ከዚህም እያንዳንዱ እንድ እርስ በርስ ተረሸኑ። የክዋኔው አጠዳፊነት ለማንኛውም አይነት ስነ ስርዓት ቦታንም ያልሰጠ ነበረ።
አስክሬናቸውንም በፍጥነት እንዲሰበሰብ በማድረግ ጥልቀት በሌላቸው ጉድጓዶችም በችኮላ ተቀበሩ። ያ ደም አፍሳሽ ምሽትም በኢትዮጵያ ታይቶ ለማይታወቅ የሽብር ዘመን መጀመሪያም የሆነ ነበረ። አፄ ኃይለሥላሴም ከታሰሩ በኋላ የመጀመሪያዎቹን ጥቂት ሳምንታት በአራተኛው ክፍለ ጦር ዋና መስሪያ ቤት ያሳለፉ ሲሆን እዚያም ምርመራ ተካሄደባቸው። እያንዳንዶቹ ምርመራዎችም በኮሎኔል መንግስቱ ራሳቸው የተካሄዱ ነበሩ። ንጉሠ ነገሥቱ ከጠቅላይ ሚኒስቴራቸውና በህዳር 1967 ከመሞታቸው ሌሎች ሰዎች በኋላ ለ9 ወራትም ቆይተዋል። በአራተኛ ክፍለ ጦር ዋና መስሪያ ቤት ለሳምንታት ከተመረመሩ በኋላ ወደ ሚኒልክ ቤተ መንግስት ተመለሱ። በዚያ ጊዜም ቀንና ሌሊት አብሯቸው ከነበሩ አሳላፊዎቻቸው አቶ እሸቱ ተክለማርያም ጭምር በጥቂት አገልጋዮች ብቻ ተከበው ነበረ። ከጥቂት ሳምንታትም በኋላ ነሐሴ 21 ቀን 1967 ዓመተ ምህረት አፄ ኃይለሥላሴ ከዚህ ዓለም በሞትም ተለዩ። በማግስቱም ወታደራዊ ምክር ቤቱ ንጉሠ ነገሥቱ ከፕሮስቴት ቀዶ ጥገና ማገገም አቅቷቸው መሞታቸውን ለህዝብ አስታወቀ። ሆኖም የረጅም ጊዜ የግል ሐኪማቸው ፕሮፌሰር አስራት ወልደየስ ወዲያውኑ ይህንን መግለጫ ተቃወሙ። ቀዶ ጥገናው የተካሄደው ከወራቶች በፊት እንደነበርና ንጉሠ ነገሥቱ እስከ መጨረሻው ቀን ድረስ በጥሩ ጤንነት ላይ እንደነበሩም ገለጹ። የንጉሠ ነገሥቱ አሳላፊ አቶ እሸቱ የመጨረሻዎቹን ሰዓታት በሚያመላክቱ አሳዛኝ ምስክርነትም ሰጥተዋል። ነሐሴ 21 ቀን 1967 ዓመተ ምህረት ምሽት ኮሎኔል መንግስቱ ኃይለማርያም ከሌላ ሰው ጋር በንጉሠ ነገሥቱ ክፍል አቅራቢያ ባለው ኮሪደር ላይ ሲመላለሱ አየው። ወዲያውኑ ወደ ሌላ ክፍል እንዲሄዱ ታዘዝኩ። ነገር ግን ለንጉሠ ነገሥቱ እንድነግራቸው ተፈቀደልኝ። በማግስቱ ጠዋት ቁርስ ላበላቸው ወደ ንጉሡ ነገሥት ክፍል ተመለስኩ። በመጀመሪያ የገረመኝ ንጉሠ ነገሥቱ በአልጋቸው ላይ ሳይንቀሳቀሱ አገኘዋቸው። ፊታቸው ወደ ጥቁር ሰማያዊነት ተቀይሮም ነበረ። ትራሳቸው ከራሳቸው ስር ሳይሆን ከጎናቸው ተቀምጦም ነበረ። ሁሉም ነገር ንጉሠ ነገሥቱ በመድኃኒት እንዲደነዝዙ ተደርገው በእንቅልፍ ላይ እንዳሉ መታነቃቸውን ያመላክታልም ነበረ። የንጉሠ ነገሥቱ ሐኪም አስክሬን ለመመርመር አስቸኳይ ጥያቄ ቢያቀርቡም ወደ ቤተ መንግስቱ መግባት ተከለከሉ። በመጨረሻም የንቀት ተግባር የአፄ ኃይለሥላሴ ተገቢውን ክርስቲያናዊ ቀብር ተከለከሉ። በኋላ ላይ ግን እንደታወቀው ኮሎኔል መንግስቱ የንጉሠ ነገሥቱ አስክሬን በቤተ መንግስት ሽንት ቤት ወለል ስር እንዲቀበር አድርገው እንደነበረም ነው። አስክሬናቸው በ1983 ዓ.ም የመንግስት አገዛዝ ከወደቀ በኋላ ተቆፍሮ ወጣ። ከሁለት ዓመታት በኋላ በህዳር 1967 የተረሸኑት ሰለቦችም የተቀበሩበት የጋራ መቃብር በአቃቂ ወህኒ ቤት ግቢ ውስጥ ተገኘ። መጋቢት 12 ቀን 1967 ዓመተ ምህረት አፄ ኃይለሥላሴ ከመሞታቸው ከ5 ወራት በፊት ወታደራዊ ምክር ቤቱ ንጉሣዊ አገዛዙን በይፋ ፈረሰ። ሁሉም የንጉሠ ነገሥቱ ንጉሣዊ ምልክቶችም በዋና ከተማዋ በክፍለ ሀገራት ካሉ ህንፃዎች፣ ተቋማት፣ አደባባዮችና ይፋዊ ሰነዶች ላይም እንዲወገዱ ተደረገ። የሰለሞናዊው ስርወ መንግስትም በ3000 ዓመታት ውስጥ የኢትዮጵያ ግዛትን ህዝብን የሚያስታውሰው ምንም ነገር እንዳይኖር ተደረገ። ለጥቂት ጊዜም አፄ ኃይለሥላሴ ምስል በአገሪቱ ገንዘብ ኖቶች፣ ፖስታዎች፣ ቴምብሮች ላይ ቢቆይም እርሱም በመጨረሻ እንዲቀየርም ተደረገ። ጥቅምት 26 ቀን 1993 ዓመተ ምህረት ማለትም ከሞቱ ከ25 ዓመታት በኋላ አፄ ኃይለሥላሴ በመጨረሻም ክብራቸው የጠበቀ ቀብርም ተፈጽሞላቸዋል።